ክለብ ነው። አራም ናትልፍ ዳር ነበር በጠዋት ከቤቷ ሄጄ ልጠራ አባቷ በሩን ከፍቶ Last season, ለካራቦ ካፕ ሰሚ ፋይናል ደርሰን ኒውካስል ተላስቷል። this season ደግሞ ለዋንጫ ደርሰን ማን ሲቲ ያሸነፈን። ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን። ወይስ ጀማው እንደ ማጣበቂያ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አውጥተናታል። ኦፊሻሊ ማለት ነው ምንም ማለት አይደለም። እውነቱን ለመናገር ነው ዋንጫ ማጣቱ እጅግ በጣም ነው የሚያናደው፣ በጣም ነው የሚያቃጥለው። ይህንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን። እሱ ምናምን አለው፣ ግን ያን ያህል ደግሞ ሴንስ ቢሰጠን ሊያስጨንቀንም ሊያስከፋን ይገባል ብዬ አላምንም። አርሰናል ዋንጫውን ቢበላው ጦሮ ነበረ። አሁንም ጦሮ ነው። እንደናንተ አይነት ወያላ ግን የትም አልተፈጠረም። ወያላ ብቻ እንዳለ ወያላ ማለት አርሰናል ተሸንፏል። ማን እንዳለ የኛ ተጫዋቾች ጂንስ ዙሪያ አድርገው ነው የሚጫወቱት መሰለኝ። አንድ የሚችል ሰው የለም። ጋብርኤልና ሳሊባ ብቻ ወን ያላችሁ ሌላ አንድ ሰው እኮ ነው የምንፈልገው። ምን እንዳለ ማይሙት እንዴ! በጣም ይላችሁ ተቃጥሊ በቃ የሆነ ነገር ውስጥ እዚህ ጋር እያረረው ጨጓሬ ነው የምላችሁ። በቃ አብርኩኝ ውስጣችሁ ተጉርታ ቃላርን በቃ ተሰማኝ ዛሬ። ወይ እኔ ሙሽራ አይደለሁም የሙሽራው ሚዜ ነኝ። እኔ ሙሽራ አይደለሁም የሙሽራው ሚዜ ነኝ። አንተ ትል እያነሳች አርሰናል ተጫዋች ነኝ እንጂ አይደለው ቀማኛ፣ እንደምነሽ አርሴ የዋንጫ ጾመኛ ብሏል።